እንዴ ያማሃል እንዴ? ምንድነው? አረ ልብስሽ ከኋላ። እንዴ ምን እያረክ ነው አንተ? ልብሷ ተበላሽቷል እኮ። እናንተ ምን አገባ? ወይኔ በጣም ይቅርታ ወንድሜ፣ ያላወኩም ነበር። እና ጃኬትህን መልሽልኝ። ውሰጂው፣ ችግር የለው። ናናና ውሰድ። ኧረ ስጪው። እና መጀመሪያ አንተ ስጠኛ። እንዴት እንደዚህ ሆኜ? አረ እኔ ይበላሽብኛል። ደሞ ከቱርክ የመጣ ነው። ይበላሽብኛል። ባንተላይ ተክኖ አንጀቴ ባይቆጥም አይገለኝም ባትሄድ ፍቅር እንደቡሃትም። እንዴ ወይኔ ጉዴ! ጭራሽ እንዴ ሄኒ ምን ነው በጠዋት በሩን አስጨነቀው እኮ። ብቻዬን ከመጨነቅ አይሻልም? ምንድነው? ችግር አለ እንዴ? ችግርን በአካል ቆሞ አይተው ታውቃለህ? ችግር አካል አለው እንዴ? ይኸው እየሰማው ከችግር ውጪ ማን በጉልበት በር ያንኳኳ? ሄኖክ፣ አንተ ሄኖክ፣ እጭ በሩን አትከፍተው እንዴ? ፍቅረኛህን ነው እንዴ ችግር ያልካት? አዎ ፍቅረኛዬ ናት። አትከፍተው በሩን እንዳልገነጥለው። በል እኔ ላውራት። ምንድነው ጓደኛህ እኔን የሚያስሮጠው? ኧረ አልሮጥኩም። እያየው ምን ሆናችሁ ነው? መሀላችሁ የተፈጠረ ነገር አለ እንዴ? ጓደኛህ በጣም ፈሪ ነው። ለዛ ይሆናል የሮጥኩት። መሮጥማ አመል ነው። እውነቱን ለመናገር ጥያቄሽን ከሰማሁ በኋላ ፈሪኛል። ስለዚህ ባየሁሽ ቁጥር መሮጥ ምርጫ አድርጌያለሁ። ይሄን ያህል ጥያቄሽ ምን ቢሆን ነው? አግባኝ ነው ያልኩት። ይሄ እንደውም ያቀራርባል እንጂ እንዴት ወደ መሸሽ ይወስዳል? መልስለታ። በዚህ ኑሮ ትዳር ቢቀር ይሻላል። በጣም ከባድ። ይኸውልህ ሄንዬ፣ ባለማይን ስታየው ይገባኛል። በጣም ከባድ ነው። ትዳርን ቀለል የሚያደርገው እግዚአብሔር ሲባርከው ነው። ትዳራችሁን ፈጣሪ ይባርክላችሁ። አሜን። ይዙዬ ይቅርታ የኔ ቆንጆ። ጭራሽ ከሴት ጋር ዛሬማ አታመልጠኝም። ያቦ ነው። ምን እያረግሽ ነው? እባክህ አርፈና። አቤት። ስማ ሂድና ለቃልዬ ባሚ አሟት ወድቃለች በልልኝ። እሺ። እንዴ ለምን የምትዋሺው? ምን አገባህ? በቃ ሂድና ዝም ብለህ በልልኝ። እሺ። ሁሌ ድብብቆሽ። ዛሬማ ተይዛለህ፣ አለቅህ። ስማ ቃልዬ። አቡ ምንድን ነው? ኧረ ባሚ ታማ ወድቃላለች። እዛ ምን ይጂያት? እዛ ቅያሱ ጋር። ሰላም የኔ እህት። ሰላም። እኔ የምልሽ አሁን እየሮጠ የሄደው ልጅ ምንሽ ነው? አረ ምንም አይደለም፣ እቁብ ልጥል መጥቶ ነው። እቁብ? ማ ቃልዬ? አዎ። ምን ነው? አረ ምንም አይደለም። ከመቼ ጀምሮ ነው እቁብ መጣል የጀመረው? ትንሽ ቆየ፣ ግን የራሱ አይመስለኝም። የሌላ ሰው ስም ነው ያለው። ማን የሚል? ባሚ መሰለኝ። የምርሽን ነው? ባሚ ደህና ነሽ? ለምን ደበከኝ? ምኑን? በእኔ ስም እቁብ እንደምጥል ለምንድን ይደበከኝ? ያው ትምህርትሽን ልጨርሽ አይደል? የራስሽ ነገር እንዲኖርሽ እፈልጋለሁ። ያው ላንቺ ነው። ለምን ይሄ ሁሉ? ሰርፕራይዝ ላደርግሽ ነበር ግን አልተሳካልኝ። ደግሞ ስለምወድሽ ነው። እኔም እወደዋለሁ። ደስ ትላላችሁ፣ አይለያችሁ። አሜን። በቃ ቻው። ስሙ እናንተ፣ ምን አይነት ጋጦጥነት ነው? ማንን ነው? እኛን ነው? ከእናንተ ሌላ እዚህ ጋር ሰው ይታያል? ተረጋጊ። ምን ያስጮሻል? ተረጋጊ። የአባት መኪና አደረከው እንዴ? መኪና ላይ እኮ ነው እየበላህ ያለኸው። ታዲያ ምሳችንን የት እንብላ? ባይሆን ነይ እንብላ። ማ እኔ ፍፄ ነኝ የሆቴል ቤት ትርፍራፊ የምበላው? እሱን የሚያጣ ስንት አለ መሰለሽ። ሁላችሁን እኔ መኪና ላይ ሳይሆን እዛ ጎማ ስራሽ የሚበላው። አቦ መኪናው አንቺ እንደሆነ እናውቃለን። አሃ ለዛ ነው ምግብ መበላው አስመስላችሁ ልትሰርቁኝ አይደል? ሄዱ ከዚህ ሌቦች። ይሄ አንቺ ስልክ ነው? እንዴ ስልኬ ከየት አገኘው? እንዴ ሄኒ፣ ያ መኪና የአዲሷ ጎረቤታችን መኪና አይደል እንዴ? አታ ምን አባያረክ? ኧረ በእናታችሁ ይቅርታ። በቃ ይሄው ከዚህ ዘግተንልሽ ልንሄድ ነበረ፣ ግን ቁልፍሽንም ረስተሽ ስለሄድሽ ነው የጠበቅንልሽ። ወይኔ ይቅርታ በእናት። ደግሞ መኪናሽ ከውስጡ ውጪው ስለሚሻል እዚህ ላይ ይበላል። አስተካክለዋለሁ እያልኩኝ እኮ። መጀመሪያ አስተሳሰብሽን ለማስተካከል ሞክሪ።